አንድ ሰው ሚስት አለችው 3 ልጆች አሉት እና አንዲት ሴት እየመጣች በጣም ተረብሸዋለች ልታሳስተው ትፈልጋለች ማለት በቃ ሰውነቷ ጥርጥር ያለ ሼፓ የሚያምር እሷ አላገባችም አልወለደችም ሼፓ በጣም ያምራልና ቢስቱን ታውቃታለች ከዛ እሱን እየመጣች ልታሳስተው ብዙ ሙከራ ታደርጋለች እና አንድ ቀን ምናላት ታውቂያለሽ አላት የኔ ሚስት ልክ እንዳንቺ አይነት ሰውነት ነበራት አሁን ሰውነቷ ተለውጦ ትንሽ ወፈር ብላለች እንደ ድሮ አይደለችም ለምን እንደሆነ ግን ታውቂያለሽ አላት የኔን ልጆች በማህፀኗ ተሸክማ ወልዳለች ወልዳ ጡቷን አጥብታቸዋለች የሰውነቷ ለውጥ የመጣው ከዚህ የተነሳ ነው ልጆችን በማህፀኗ ተሸክማ ወልዳለች እየተሯሯጠች ያሳድጋለች ወልዳ ጡቷን አጥብታቸዋለች የሰውነቷ ለውጥ የመጣው ከዚህ የተነሳ ነው ልጆችን በማህፀኗ ተሸክማ ወልዳለች እየተሯሯጠች ያሳድጋለች ጡቷን ታጥብታለች ግን እንደዛም ሆኖ እሷም አሁንም ትበልጥሻለች ስለዚህ እኔ ልታሳስችኝ አትሞክሪ አላት ገብቶታል መጀመሪያ ውበት ምንድነው ውበት ደስ የሚያሰኝ ፕሌዘንት ትርጉም ያለው ሚኒንግፉል የሚያረካ ሳቲስፋይንግ የሆነ ፐርሴፕሽን ነው እይታ ነው እይታ ሆኖ እንደዚህ የኔ እይታ ሆኖ ለምሳሌ አንቺን ሳይሽ የኔ እይታ አለ የኔ ፐርሴፕሽን አለ አንቺ ማንነት አለ እኔ ደግሞ ፐርሲቭ ማረግበት የማይበት መነጽር አለ ከዛ ያ በስነ ልቦና ውበት የሚባለው ደስ ይላል ስታየው ደስ ይላል ደስ ማለት ብቻ ግን አይደለም ትርጉም ይሰጣል ሚኒንግፉል ነው ሚኒንግፉል ብቻ አይደለም ሳቲስፋይ ያረጋል የሚያረካ እይታ ነው ማለት ነው እና እንደ ቢሆልደር ነው ይባል የለም ቢዩቲ እና እንደ ተመልካቹ ነው ለምሳሌ ቻይና ውስጥ ቁንጅና ተወዳድራ ያሸነፈች ሴት ኢትዮጵያ ውስጥ ስትመጣ በጣም ቆንጆ ነች ነው ላይባል ይችላል ምክንያቱም ፐርሴፕሽን ስለሆነ ነው ለአንዳንድ ሴቶች ጠይም ወንድ በጣም ቆንጆ ነው ለአንዳንድ ሴቶች በጣም ቀይ ወንድ ቆንጆ ነው በእንትኑ ይለያያል አንዳንዱ ነው ያኛውን ቶለሬት ጠይ የምትወደው ቀዩን ቶለሬት ላታደርገው ትችላለች ስለዚህ ፐርሴፕሽን የኛ እይታ ነው አሁን የውጭ ውበት ይሄ ከውጭ የሚታየው አይን ጥርስ አፍንጫ ቁመና እስከታች ድረስ ያለው የሚገጠምለት ብዙ ጊዜ የሚዘፈንለት እሱ የውጭ ውበት ነው ኤክስተርናል ቢዩቲ ነው እና ይባላል ፀጉሯ የሐር ነዶ አፍንጫዋ ስንደዶ አይኗ የብር ጉልላት ጥርሷ የበረዶም ብርት ይባላል እና ይሄ ውጪ ነው እስከ ተረከዝ ድረስ ሴቷ ደግሞ የወንዱን ልታደንቅ ትችላለች የውጭ ኤክስተርናል የውጭው እና ብዙ ትኩረት የሚሰጠው የውጭው ነው ከውስጡ ይልቅ አሁን ምንድነው ሰዎች ለውጭው ማንነታቸው ለኤክስተርናል ቢዩቲ በጣም ብዙ ገንዘብ ያወጣሉ በጣም ይደክማሉ ውስጠኛው ውበት ግን ይበልጣል ውስጠኛው ውበት ማለት የውስጥ ውበት ማለት የአንዲት ሴት ለምሳሌ ለሴቷ ባወራ አእምሯ ማይንዷ አመለካከቷ አስተሳሰቧ ሰውን መውደዷ ደግነቷ ትህትናዋ ትጋቷ ቤቷን ማስተዳደሯ እነዚህ የውስጥ ውበቷ ናቸው ይሄኛው ኤክስተርናሉ ከውጭ ይታያል የውስጡ በአኗኗሯ ይገለጻል ስታወራ ይታወቃል ስትኖር ስትገባ ስትወጣ ስታያት የውስጥ ውበቷን ታያለሽ እና እውነተኛነቷ ታማኝነቷ ደርባባነቷ ትሁት መሆኗ ድሃ መውደዷ እነዚህ ሁሉ አንዲት ሴትን በጣም ነው የሚያስውባት ስለዚህ ልዩነታቸው ይሄ ነው ግን የሰው ትኩረቱ በጣም ውጪው ላይ ይሆንና የውስጡ ውበት ኢግኖር ይደረጋል ከዛ ደግሞ ኤጂንግ ግሬስፉል ያለ እድሜ ይጨምራል እድሜ ሲጨምር ለውጦች ይመጣሉ ዴፊኒትሊ ያንን መቀበል አለብኝ ግን ያችን የልጅነታቸውን ነገር ሉዝ ላለማድረግ ብለው በተደጋጋሚ ሰርጀሪ ሲያሰሩ
ደግሞ ኖርማል የሆነ አካላቸው አሁን ከንፈሯ ቀጭን የሆነው ትልቅ ለማስደረግ የሚወጉት አለ። ደህና አፍንጫቸውን በተፈጥሮ ያገኙትን ያሰሩታል። የማያሰሩት ነገር የለም። ለፕላስቲክ ሰርጅኖቹ ቢዝነስ ነው፣ በጣም ሀብታሞች ናቸው። ለነሱ ግን በጣም ያሰቃያል። ቀላልም አይደለም ሰርጀሪውም ኤክስፔንሱም፣ ከዛ ደግሞ የሚወስደውም ሳፈሪንጉም ቀላል አይደለም። ኪነ ጥበቡ በተለይ እነዚህ ፋይን አርትስ የሚባሉት ሙዚቃ፣ ሚውዚክ፣ ስነ ስዕል፣ ስነ ግጥም፣ ሊትሬቸር እነዚህ ፋይን አርትስ ነው የሚባሉት። እነሱ በሰው አእምሮ ላይ በጣም ተጽዕኖ አለባቸው እና በጣም ትኩረት የሚያደርጉት የውጭ ውበት ላይ ስለሆነ በሰው አእምሮ ላይ ያለው ለምሳሌ ወንዱ ቆንጆ ሴት ማግባት፣ በጣም ቆንጆ ሴት ፈልጎ ማግባት፣ ሴቷ በጣም መልከ መልካም የሆነ ወንድ ፈልጋ ማግባት ወደሱ እንዲሄዱ ያስገድዳቸዋል። ሰዎች ትዳርም ሲመሰርቱ መልክ ይፈልጋሉ። እስቲ እንደ ቆንጆ ሴት ፈልግና አግባ ይላሉ። ግን ትዳር ውስጥ ተጽዕኖ የሚያመጣው የውስጥ ውበቷ የውጭው አይደለም፣ መልኩ አይደለም። ለሷም መልከ መልካም ረዥም ምናምን እንዲህ መሆኑ ሀንድሳም መሆኑ ሳይሆን ቤት ውስጥ አብረው ሲኖሩ ይሄ ሰውዬ የውስጥ ውበት አለው ወይ የሚለው ነው ተጽዕኖ የሚያሳድረው። ስለዚህ ፋይን አርትሱ በጣም ተጽዕኖ ስላለው ማየታችን ተገቢ ነው። ስነ ጽሁፉ ምን ላይ ያተኩራል? የውጭ ውበት ላይ ነው የሚያተኩረው ወይስ የውስጥ ውበት ላይ ነው የሚያተኩረው? እና እሱም ማየታችን በጣም ጥሩ ነው። እንግዲህ የጥበቡ ፋይን አርትስ ለውስጥ ውበት ምን ያህል ትኩረት ይሰጣሉ የሚለውን ለማየት ነው ምሳሌዎች የምናመጣው። አንዱ የማነሳው በጣም የተገረምኩበት ስለሆነ አርቲስት ድምፃዊ ንዋይ ደበበ ነው። ንዋይ ደበበ ስራዎች ላይ በአስገራሚ ሁኔታ የውስጥ ውበትን ሲገልጽ አይቼዋለሁ። ለእኔ ተዋት የሚለውን ላንብብልሽ እና ውስጣዊ ውበትን እንዴት እንደገለጸው እናያለን። ምን ይላል? ጥሩ አዳሪ ለፍቶ አዳሪ የእግዚአብሔር ድሃ ደክሞ ነዋሪ ደግ ሩህሩህ ልበቀና በሰው ኑሮ የማትቀና ተዋት እርሷን ተዋት ደክሞ አዳሪ ናት ይላል። ይሄን አስገራሚ ነው። ከዛ ምን ይቀጥልና ምን ይላል? አስተዋይና ርቆ አሳቢ ዘመድ አዝማዱን ሰብሳቢ አስተማሪም ሁሉን አዋቂ መካሪ ናት አስታራቂ። ገጣሚ ስለሆነ ንዋይ ራሱ አምሹር ራሱ ነው። አሁን እዚህ ቦታ ላይ አንድም ስለ ውጭ ውበት አላነሳም። ስለ ከንፈሯ፣ ስለ ጥርሷ፣ ስለ አይኗ፣ ስለ ፀጉሯ ምንም ነገር አላለም። ነገር ግን አሁን ብታጠኙ ይሄንን እኔ አሁን ጥናት አድርጌ አይደለም፣ ግን ወስደሽ ግን ያለውን ነገር ብትዩ ጥሩ አዳሪ ለፍቶ አዳሪ የእግዚአብሔር ድሃ ደክሞ ነዋሪ። እሺ ሰርታ ነው የምትኖረው፣ ለፍታ ነው የምትኖረው አይደል? እቺ ሴት ታታሪ ሴት ነች። ከዛ ደግ ሩህሩህ ልበቀና በሰው ኑሮ የማትቀና ምንድን ነች ነው የሚለው? ደግ ነች፣ ሩህሩህ ነች፣ ትራራለች ለሰው፣ ልቧ መልካም ነው። ራሷን ደግሞ አንድ ጊዜ እንዳልነው ከሌሎች ጋር አታወዳድርም፣ አትቀናም። ተመልከች፣ ስራዋን ሰርታ ምናልባት ሴቱ ጥፍሩን ተሰርቶ ምናምን ቁጭ ብሎ ሲውል እሷ ሄዳ ሰርታ ደክማ ለፍታ ልቧት ትመጣለች። በሰው ኑሮ አትቀናም። ከዛ ይቀጥልና አስተዋይና አርቆ አሳቢ ዘመድ አዝማዱን ሰብሳቢ ይላታል። ምን አይነት ሴት ነች ይቺ? ርቆ አሳቢ ነች፣ አስተዋይ ነች፣ ዘመድ ትሰበስባለች። ግን የእሷን ዘመድ ብቻ አይደለም፣ የባልየውን ዘመድ ትሰበስባለች። ዘመዶቿን በቃ እሷ ቤትን መሰብሰብ ደስ የሚላቸው። አሁን ልጅቷን ኢማጂን አድርጋት። አስተማሪ ሁሉ አዋቂ መካሪ ናት አስታራቂ። ትጠራና ደግሞ የተጣሉትን ታስታርቃለች፣ ትመክራለች፣ እውቀት አላት። የተጣሉ ሰዎች ፈልጋ ታስታርቃቸዋለች። ምን አይነት ሴት እንደሳለ በኪነ ጥበቡ አሁን አርቲስቱ ገጣሚው ምን አይነት ሴት እየሳለ እንደሆነ ተመልከች። እስካሁን ድረስ ስለ ተረከዟ፣ ስለ ዳሌዋ፣ ስለ ወገቧ ቅጥነት አላወራም። ውስጧ በጣም የተዋበ ሴት ነች፣ እጅግ ውብ ሴት ነች። አሁን እቺ ሴት ፊዚካሊ ስታያት ሰው በሚለው ፐርሴፕሽን
በጣም ቆንጆ የምትባል ላትሆን ትችላለች። ውስጧ ግን እንደዚህ ያጌጠ በጣም የምታምር ውስጧ ድንቅ የሆነች ሴት ነች። እንዲህ አይነት ሰዎች ያስፈልጋሉ በኪነ ጥበብ ውስጥ ምን የሚያደርጉ ስለ ውስጥ ውበት የሚነግሩን ሰዎች በሊትሬቸሩም በተለያየ መንገድ ኢቭን በስዕልም ይቻላል የውስጥ ውበትን ማሳየት እና በስነ ጽሁፉ በልብ ወለዱ ምናምን ሰው ትኩረቱ ውጭው ላይ እንዳይሆን የሚያደርጉ ሰዎች ያስፈልጋሉ። አንድ ታሪክ ልንገርሽ። አንድ ሰው ሚስት አለችው፣ 3 ልጆች አሉት እና አንዲት ሴት እየመጣች በጣም ተረብሸዋለች። ልታሳስተው ትፈልጋለች። ማለት በቃ ሰውነቷ ጥርጥር ያለ ሼፓ የሚያምር እሷ አላገባችም አልወለደችም፣ ሼፓ በጣም ያምራል እና ሚስቱን ታውቃታለች። ከዛ እሱን እየመጣች ልታሳስተው ብዙ ሙከራ ታደርጋለች እና አንድ ቀን ምናላት ታውቂያለሽ አላት፣ የኔ ሚስት ልክ እንዳንቺ አይነት ሰውነት ነበራት። አሁን ሰውነቷ ተለውጧል፣ ትንሽ ወፈር ብላለች፣ እንደ ድሮ አይደለችም። ለምን እንደሆነ ግን ታውቂያለሽ አላት፣ የኔን ልጆች በማህፀኗ ተሸክማ ወልዳለች። ወልዳ ጡቷን አጥብታቸዋለች። የሰውነቷ ለውጥ የመጣው ከዚህ የተነሳ ነው። ልጆችን በማህፀኗ ተሸክማ ወልዳለች። እየተሯሯጠች ያሳድጋለች። ጡቷን ታጥብታለች። ግን እንደዛም ሆኖ እሷም አሁንም ትበልጥሻለች። ስለዚህ እኔ ልታሳስችኝ አትሞክሪ አላት። ገብቶታል። ግን ለውስጥ ውበት ትኩረት የሚሰጡ እንደዚህ አይነት ሰዎች ሲኖሩ ሰው ወደ ትዳር ለማግለብ ይሄድ ሲል ስለ መልክና ስለ ቁመት ስለ ምናምን እንደው አይኗ እኮ ምን እንደሚያካክል በቃ በጣም ነው አይኗ የሚያምረው ጥርሷ ምናምን ብሎ አይደለም ትዳር ውስጥ መግባት ያለበት። ውስጧን አይቶ ምንድን አስተሳሰቧ እንዴት ነው መልኳ እንዴት ነው ብሎ አስቦ አናግሯት ከአንደበቷ የሚወጣው አኗኗሯን አይቶ ነው መሆን ያለበት። ከውጪ አሁን ወጣቱም ዝም ብሎ ከውጪ አይቶ ዝም ብሎ በዛ ላይ ተመስርቶ አይደለም ማግባት ያለበት። ሁሉም ሴቶች ውብ ናቸው፣ ሁሉም ወንዶች ውብ ናቸው። እንደዛ ነው ማለት እግዚአብሔር ፍጡር ስለሆኑ ሁሉም ውብ ናቸው። ግን በፐርሴፕሽን ደረጃ በቃ በጣም ቆንጆ ሴት ፈልጌ ነው ማገባው ሲል ወንዱ ስህተት ውስጥ ይገባል። እና ሲወዱ ማንን እንደወደዱ ውስጣዊ እሷነቷን መውደዳቸውን እርግጥ መሆን አለባቸው። አሁን እንዳልሽው ነው፣ ውበት ይረግፋል፣ ይለወጣሉ። ወንዱም ይለወጣል። ጎፈሬ አግብታ ይመለጣል፣ ሸንቃጣ አግብታ ይወፍራል፣ ሴቷ ትለወጣለች፣ የተለያየ ለውጥ ይመጣል። ማንነቷን የውስጥ ማንነቷን ከወደድኩኝ ግን መቼም እስከ እርጅና ድረስ አይለወጥም ያ ነገር። እኔ አንዳንድ ቤት አሜሪካ ምናምን ሲሄድ እዚህም አይቻለሁ። በእንግድነት ተጋብዤ ሲሄድ አንዳንድ ሴቶች እንግዳ ሲያስተናግዱ ወንዱም መስራት አለበት፣ ማስተናገድ አለበት። ይኸው ምን ሰርታ ታመጣና ታስተናግድና እንትን በተለይ ውጪ የሰራተኛ ስለሌለ ሰርታ ምናምን ታመጣለች። ከዛ ስታቀርብ ታስተናግድ ምናምን ታያታለች። ከዛ ከጨረሰች በኋላ መጣው ትንሽ ደቂቃ 30 ደቂቃ ብላ ገብታ ሻወሯን ወስዳ ለብሳ ደግሞ ስትመጣ ትገረማለች። እዛ ጋር ቤቷን እንዴት እንደያዘች ከዛ ደግሞ ራሷን እንዴት እንደያዘች ስትመለከች ትገረማለች። እና የውጭ ውበት ዋጋ የለውም ማለታችን ሳይሆን ግን ሴቶችን ትኩረት ማድረግ ያለባቸው የወንድ ልጅ ካራክተሩ፣ አስተሳሰቡ፣ አመለካከቱ፣ ደግነቱ፣ ታማኝነቱ እሱን ነው ማጥናት ያለባቸው። ወንዱ ደግሞ ሴቷን እንዲሁ እንደው ፈዞ በመልክ ፈዞ ሳይሆን ጠጋ ብሎ አውርቷት ስትናገር ይገለጣል። በመውጣት በመግባቷ ታማኝነቷ ፌትፉል ነች ወይ ኦነስት ነች ወይ እውነተኛ፣ እነዚህን የውስጥ ውበቷን ማየት በጣም አስፈላጊ ነው። ትዳርን ለማስዋብ አንዱ መንገድ ጭቅጭቅን ማስወገድ ነው። እንዴት ነው የምናስወግደው? በጣም መደማመጥ። ለማሸነፍ ነው አርጊው ሲያረጉ ሲጨቃጨቁ አንዱ ሌላውን ለማሸነፍ ነው የሚከራከሩት ስትይ ነበር። አሁን እንደሱ ከሚሆን እሷ ሚስት በምትናገርበት ጊዜ ባል ማዳመጥ አለበት። ማዳመጥ ብቻ አይደለም፣ ሊረዳት አንደርስታንድ ሊያረጋት ቢሞክር ምንድነው ልትነግረኝ የፈለገችው
ምንድነው ውስጧ ያለው ልትነግረኝ የፈለገችው ነገር ምንድነው ብሎ መስማት ብቻ ሳይሆን ማዳመጥና መረዳት። ከዛ እሱ ደግሞ የሚናገርበት ጊዜ የሚያበሳጨው ነገር ካለ ምን ካለ እሷ ደግሞ ታዳምጠዋለች። ታዳምጠውና ልትረዳው ትሞክራለች፣ አንደርስታንድ ልታረገው ትሞክራለች። ይሄ ኮሚኒኬሽን ነው፣ ጥሩ የሆነ ተግባቦት ነው። ይሄንን ካደረጉና በአሸናፊነት መንፈስ አንዱ እሷን ለማሸነፍ ትተው ቆይ ባለቤቴ ምንድን ነው እያለኝ ያለው ብላ በደንብ ካዳመጠችው ልትረዳው ከሞከረች እሱም በደንብ ካዳመጣትና ሊረዳት ከሞከረ ትዳራቸው ውብ ይሆናል። ለዚህ ነው ሜን አር ፍሮም ማርስ ውሜን አር ፍሮም ቬነስ የሚባለው። እሷን እንዲያዳምጣት ነው የምትፈልገው፣ ቁጭ ብሎ እንዲሰማት ትፈልጋለች። ስለዚህ አንዱ ማስዋቢያ መንገድ የኮሚኒኬሽናቸውን ተግባቦታቸውን ማሳመር ነው ማለት ነው። ቁጥር 1 የመፋቻ ምክንያት ነው ይሄ። ስለዚህ አሁን በየቤቱ ኮሚኒኬሽን ተግባቦት ከተስተካከለ ስንት ትዳር ይጸናል ማለት ነው። ቁጥር 1 መለያ ምክንያት ይሄ ከሆነ ጭቅጭቅ ከሆነ እንደዚህ መግባባት ከቻሉ መደማመጥ ከቻሉ ግን ብዙ ትዳሮች ይዋባሉ፣ ብዙ ትዳሮች ይጸናሉ ማለት ነው። ኮምፓቲቢሊቲ ሲባል የሁለቱ የባልና ሚስቱ በአኗኗራቸው ፐርሰናሊቲም አለ። ፐርሰናሊቲ ናቹራሊ ተጣጥሞ የሚፈጠር አለ። ግን ሲኖሩ አብረው ኮምፓቲቢሊቲውን መፍጠር ይችላሉ። ለምሳሌ ልስጥሽ፣ ሚስት ሁል ጊዜ ባሏ ኳስ ስለማይ ትበሳጫለች። እዚህ ኳስ እያየ አርሴናል እያየ ማንቸስተር እያለ ይሄ ኳስ እያለ ምን ትላለች? 10 ዓመት እንደዚህ ብላለች። እሱ ኳስ አይተው ማየቱ። ስለዚህ ምንድነው ማድረግ ያለባት? እሱ ኳሱን ይይ፣ እሱ ኳስ ሲያነብ እሷ መጽሐፍ ታንብብ፣ ወይም ሌላ ሙቪ ማየት ካለባት ሙቪ ትይ። እንደዚህ አንዱ ሌላውን የጎደለውን መሙላት ማለት ነው። ባለፈው አንድ ሰው እየነገረኝ ነበረ። ሚስቱ ትሰራለች፣ እሱ ስራ አቆመ እና በጠዋት ትወጣለች። እሷ ሚስቱ ቤት ሰራተኛ የላቸውም። በጠዋት ለስራ ስትወጣ እሱ ቤቱን ያጸዳል፣ ምግብ ይሰራል፣ የጎደለውን ነገር ይሞላል። ዳትስ ኦኬ። ስለዚህ እሷ ሰርታ ትመጣለች፣ እሱ ደግሞ ይሄን አስተካክሎ ይጠብቃታል። አሁን ኮምፓቲብል መጣጣም ተፈጠረ ማለት ነው። ባል ውጪ በጣም የሚለፋ ከሆነ የሚሰራ ከሆነ አሁን ሚስቶች የሚነገራቸው ነገር አለ። ቤት ውስጥ መስራት እንደሌለባቸው ተደርጎ ይነገራቸዋል። ምንም ነገር ማድረግ እንደሌለባቸው። ግን እሱ ውጪ እየሰራ ከሆነ እሷ ልጆቿን ታሳድግ። ታትስ ኦኬ። አሁን ሞደርን ሴቶች አሉ እና ሞደርን ሴቶች ኪችን አይገቡም ጭራሽ። ሲቀርብ ነው ምን እንደተሰራ የሚያውቁት ምግብ። ግን ሴት ልጅ ቤቷን ብታስተዳድር ምንም ነውር የለውም። ገባ ብላ ሰራተኛ እንኳን ቢኖር ምንድነው የተሰራው? እስቲ ይሄንን ከዚህ አድርጊ፣ ይሄን እንደዚህ አድርጊ እና ቅርብ ብትል ምንም ችግር የለበትም። ስለዚህ እሷ ይሄኛውን ስትሰራ እሱ ይሄኛውን እንዲሰራ፣ በእሷ ጋር የጎደለውን ነገር እሱ እንዲሸፍንላት፣ እሱ ጋር የጎደለውን ነገር እሷ እንድትሸፍንለት። ኮምፓቲቢሊቲ ይሄ ነው። ሙሉ ይሆናሉ ማለት ነው። ሁለቱ አንድ ላይ በአኗኗራቸው ሙሉነትን ይፈጥራሉ፣ ይተጋገዛሉ። እሱ ጋር ሙሉ ነገር የለም፣ እሷ ጋር ሙሉ ነገር የለም። ግን እሷ በሱ ሙሉ ትሆናለች፣ እሱ በሷ ሙሉ ይሆናል ባኗኗራቸው ማለት ነው። ስለዚህ እንዲህ አይነት ነገር የሚታገዝበት ቦታ ላይ ቢያግዛት፣ እሷ ብታግዘው፣ ተነስቶ ሳህን ቢያጥብ። አሁን በምግብ ከተበላ በኋላ እሷ ሌላውን ነገር እንትን አሁን አሜሪካ ግድ ነው ውጪ፣ ተነስቶ ደግሞ እሱ ሳህኑን ቢያጥብ፣ እዛ እንዲህ ቢተጋገዙ የጎደለውን ነገር ቢሞሉ ሙሉ ትዳር ይሆንላቸዋል ማለት ነው።